ረመዳን እንዳለቀ ብዙ ሰዎች ለየት ያለ የአንጀት ባህሪ ይመለከታሉ። ያም ድርቀት ነው። ረመዳን ሲጀምር ወይንም ሲያልቅ አካባቢ ድርቀት የተለመደ ነው ብዙ ሰዎች ላይ። ዶክተር አሚር ሙሰማ እባላለሁ። ድርቀት ብዙ ምክንያቶች አሉት። ረመዳን ላይ የመጀመሪያው ያው የዲሃይድሬሽን ወይንም የውሃ የፈሳሽ መጠን ረመዳን ላይ ይቀንሳል። ስለዚህ ፈሳሽ ሲያጥረን አንጀት የመድረቅ ባህሪ ያለው። ሁለተኛው የምግብ የምንመገብበት ሰዓትና ሁኔታ ስለሚዛባ ነው። ስለዚህ ሚል ስኬጁል የምንመገብበት ሰዓት ብዙ ጊዜ ስለሚዛባ ረመዳን ሙሉ ጾሞ ዒድ ላይ ቀን ላይ መመገብ እንደዚህ አንጀትን ድርቀት እንዲመጣ ያደርጋሉ። ሶስተኛው እንቅስቃሴ መቀነስ። ረመዳን ላይ ብዙ ሰው እንቅስቃሴ ይቀንሳል። ቁጭ ብሎ ቁርአን ይቀራል ወይ ዒባዳ ያደርጋል ወይ ይተኛል እንጂ የተለመደ የዕለት ተዕለት እንቅስቃሴውን ብዙ ሰው አያደርግም። እንቅስቃሴ ድርቀት ከሚከላከሉ በጣም አስፈላጊ ከሚባሉ ነገሮች ነው። አራተኛውና በጣም ኮመን የተለመደው ሎ ፋይበር ዳይት። ምግባችን ውስጥ ረመዳን ላይ ብዙዎቹ ምግብ ፋይበር የላቸውም። ስጋ፣ ዳቦ፣ ሩዝ የመሳሰሉት ፋይበር የላቸውም። ፍራፍሬ፣ አትክልቶች እና ሌሎች ይሄ ገብስ፣ አጃ የመሳሰሉት ያልተፈተጉ ሆል ግሬን የሚባሉ ምግቦች ፋይበር አላቸው። ስለዚህ ብዙ ውሃ ጠጡ፣ ብዙ ፈሳሽ ውሰዱ። ፋይበር ያላቸውን ምግብ፣ ፍራፍሬ፣ አትክልቶችን ተመገቡ። እንቅስቃሴ ማድረግ ደግሞ ድርቀትን በጣም ይከላከላል። የሰገራ መምጣት ምልክት ካለ ደግሞ ያንን ችላ ማለት፣ ቆይ በኋላ ማለት ድርቀትን በጣም ያባብሳል። ይሄን መጠንቀቅ ጠቃሚ ነው እላለሁ። አመሰግናለሁ።